አፍሪካ ዓለማችን ላይ ካሉት ከሰባቱ አህጉራት መካከል አንዷ መሆኗ ይታወቃል። ይህች አህጉር አፍሪካ በውስጧ የተለያየ የባህል፣ የቋንቋና የሃይማኖት ባለቤት የሆኑ ከ1.5 ቢሊዮን በላይ ህዝቦችን በውስጥ አካታ መያዟ ግልጽ መረጃ ነው። ሁሉም እንደሚያውቀው አፍሪካ በተፈጥሮ ሀብት ማለትም በነዳጅ፣ በተለያዩ የከበሩ ማዕድናት የታደለች አህጉር ናት። እንዲሁም የአየር ንብረቷ ለኑሮ እጅግ ተስማሚም ጭምር ነው። ሆኖም ግን ይቺ በእነዚህ ሁሉ ሀብቶች የተንቆጠቆጠች አህጉር ለረጅም በርካታ ዓመታት በተለያዩ የእርስ በርስ ጦርነት የተነሳ ሰላሟን አጥታ ህዝቦቿም በተለያየ የድህነት መገለጫዎች ስሟ በዓለም ላይ ናኝቷል። አፍሪካ ለእነዚህ ሁሉ የድህነቷና የኋላ ቀርነቷ መንስኤ የሆኑ የተለያዩ አንጃዎች ነፍጥ አንግበው በተለያዩ የአፍሪካ ሀገሮች የሚገኙና የህዝቦቿን ኑሮ ሲያመሰቃቅሉት ይታያሉ። የዛሬው ታሪካችን የሚጀምረው እንደ ኤሮፓውያን አቆጣጠር በ2012 ዓ.ም ይገኝ ከነበረው የኮንጎ መከላከያ ሰራዊት ውስጥ የተወሰኑት ያሉ ከሰራዊቱ በመገንጠል ወይም በማፈንገጥ የራሳቸውን አማጺ ቡድን ስለመሰረቱት M23 ስለተባለው የኮንጎ አማጺ ቡድን ነው። የአማጺ ቡድን ስያሜውን ያገኘው የኮንጎ መንግስት እንደ ኤሮፓውያን አቆጣጠር በማርች 23 2009 ዓ.ም ተፈራርሞት ከነበረውና ነገር ግን መተግበር ካልቻለው የሰላም ስምምነት ምክንያት ነው። ይህ አማጺ ቡድን በይበልጥ ቀደም ብሎ ከነበረው ሌላኛው CNDP ወይም ናሽናል ኮንግረስ ፎር ዘ ዲፌንስ ኦፍ ዘ ፒፕል ከተባለው ታጣቂ ቡድን የተውጣጡ ናቸው። እነዚህ ታጣቂ ቡድኖችም ለመገንጠላቸው መንስኤ በኮንጎ መንግስት ተክደናል እንዲሁም ከጀርባ ተወግተናል የሚል ምክንያት ያቀርባሉ። በዚህም ምክንያት ይህ M23 የተባለው አደገኛ ታጣቂ ቡድን ለኮንጎ መንግስት ከባድ ፈተና ሆኖበት ይገኛል። በተወሰኑ ወራቶች ብቻ ሰፋፊ ቦታዎችን እንዲሁም በኮንጎ ደቡባዊ ክፍል የምትገኘውን ኪቩ በተጨማሪም ጎማ የተባለችውንና ለሀገሪቱ ትልቅ ወይም ወሳኝ የኢኮኖሚ ምሰሶ የሆነችውን ከተማ ተቆጣጥሯል። ይህ ድላቸው የሚያመለክተው ምን ያህል የኮንጎ መንግስት አካባቢውን ለመቆጣጠር የሚያደርገውን ትግል አስቸጋሪ እንዳደረገበት የሚያሳይ ወይም የሚያመለክት ነው። ነገር ግን ይህ M23 የተባለው አማጺ ቡድን ይህን ያህል ለኮንጎ መንግስት አስቸጋሪ ሆነበት ምክንያት ለብቻው ሆኖ አለመሆኑን ከተባበሩት መንግስታት የሚወጡት መረጃዎች ያመለክታሉ። እንደ ሪፖርቱ ዘገባ ወይም መረጃ ሩዋንዳና ዩጋንዳ ይህንን M23 የተባለውን አማጺ ቡድን በሚስጥር ይደግፋሉ ይላል። ይህም ድጋፍ የጦር መሳሪያ በማቅረብ ወታደራዊ ስልጠና በመስጠት ገፋ ሲልም እነዚህ ሁለት ሀገሮች ወታደሮቻቸውንም ጭምር በማሰለፍ ይደግፋሉ ሲል ሪፖርቱ ያመለክታል። ሆኖም ግን እነዚህ M23ን ይደግፋሉ የተባሉት ሀገሮች ነገሩን ለማሰባበል ቢሞክሩም እውነታው ግን በተለያዩ መረጃዎች አማካኝነት እየጮኸ ይገኛል። የሆነ ሆኖ ግን በተባበሩት መንግስታትና በዓለም አቀፍ ማህበረሰብ ጫና በኮንጎ መከላከያ ሰራዊትና በተባበሩት መንግስታት የሰላም አስከባሪ ኃይል ጥምረት የመልሶ ማጥቃት በመፈጸም ለወራት በዘለቀ ጠንካራ ውጊያ በኖቬምበር 2013 እንደ አውሮፓውያን አቆጣጠር M23 በመሸነፉ ወደ ሩዋንዳና ዩጋንዳ በመሄድ መበተኑን በይፋ አስታወቀ። ቢሆንም ግን ተበትኛለሁ ያለው M23 አማጺ ቡድን ከተወሰኑ የዝምታ ዓመታት ቆይታ በኋላ እንደ አውሮፓውያን አቆጣጠር ከ2021 ዓ.ም ቀደም ብሎ ኃይሉን አደራጅቶና እንዲሁም ወታደራዊ ኃይሉን ፈርጥሞ እንደገና ተከሰተ። M23 እንደሚለው ለዚህ ድጋሚ ለመመለስ ምክንያቱ ከዚህ ቀደም የኮንጎ መንግስት ቃል ገብቶልን የነበረውን ቃል አልጠበቀልንም የሚል ምክንያት ይሰጣሉ። የኮንጎ መንግስትም እንደሚለው የM23 አማጺያን እንደ አውሮፓውያን አቆጣጠር ከ2022 ከተሞችን ተቆጣጥሯል፣ መንገዶችን ወይም መተላለፊያዎችን ሰባብሯል፣ ሰዎችን ከመኖሪያ ቤት አፈናቅሏል፣ ከሰላም ይልቅ እልቂትና ብጥብጥ እንዲከሰት አድርጓል ሲል ይከሳል። ለዚህም ደግሞ M23 ዳግም ለመመለስ የኮንጎ መንግስት የሩዋንዳ መንግስትን ተጠያቂ ያደርጋል። እስካሁን ያለው ነገር እንዳለ ሆኖ አሁንም የኮንጎ መንግስት ጦርነቱን ከመቋጨት የራቀች ይመስላል። የኮንጎ መንግስት የሚሆን አማጺ ቡድን ቢሆኑ ሁለቱም ለስልጣን የተለያዩ ቦታዎችን ለመቆጣጠር ይመስላል። አብዛኛው ንጹሃን ዜጋ ግን ምንም በማያውቀው አካባቢውን ለቆ ወደ ተለያዩ ቦታ እየተሰደደ ይገኛል። M23 የተባለው አማጺ ቡድን በጣም ወሳኝ የተባሉ ቦታዎችን በመቆጣጠር ላይ ይገኛል። በዚህ ጊዜ አሁን ኮንጎ ለስልጣን ለመሬትና ለሀብት የሚሳየፉባት ቦታ ሆናለች። እስቲ ምን ታስባላችሁ ክቡራን ተከታታዮቻችን? M23 የተባለው አማጺ ቡድን ለአንዴና ለመጨረሻ ጊዜ የሚሸነፍ ይመስላችኋል ወይስ ሁሌም በምስራቃዊቷ ኮንጎ ትርምስ እየፈጠረ ይቆያል? እሱን ጊዜ ይነግረናል።